خلاص يلا بالعافية تشاو. السلام عليكم ورحمة الله وبركاته. ይሄ ወንድማችን ያለውን ነገር ሰማችሁ? ሐቄ ይቺ ናት አለ። ቀላል ቃል አይምሰላችሁ። ይህች ቃል ስለጠፋች ነው ባልና ሚስት አብረው መኖር ያልቻሉት። በዚህች ቃል መጥፋት ምክንያት ነው ወንድምና ወንድም የተገዳደሉት። በዚህች ቃል መጥፋት ምክንያት ነው ቤተሰብ ለቤተሰብ ተቆራርጦ ተቆራርፎ ታዕዚያ እንኳን የማይደራረሰው። ሙት እንኳን ተሙቶ እንኳን ቀብር አይደራረስም። ለምን ስትሉ ሐቄን በልቶ ነው ይባላል። ይህችን ቃል ወንድማችን ድንገት ሲናገር ቀላል ነገር ትመስል ትሆናለች። ወላኪን ወደ ሐቂቃው ስንመለስ ማንም ሰው ድንገት በአፈውያ የሚናገረው ንግግር ህይወቱን ተርቢያ ያደረገበት ነገር ነው ይባላል። እድሜ ልክን የለፋህበት ነገርና ባህሪ አድርገህ ስትኖረው የሆነ ነገር የሆነ ፕሪንሲፕል አድርገህ ስትኖርበት ድንገት ስትናገረው ከአፍህ ያመልጣል ያ ነገር። ሁሌ ዚክር የሚያበዛ ሰው ችግር ባጋጠመው ቁጥር ሱብሃንአላህ አላሁ አክበር እያለ ነው እንትን የሚለው። ወላኪን የማይሆን ነገር ምላሱን ያስለመደ ሰው እምዬ ድረሽ ነው የሚለው ዘሎ ማለት ነው። ስለዚህ ወንድማችን እንዲህ ድንገት ስላለው ቀላል ነገር ሊመስልን ይችላል። ላ ሐቄ ይችናት የምትለው ነገር በጣም ትልቅ ፖይንት ነው። ቀላል ነገር አይምሰላችሁ። ሌላው ተጨማሪው ነገር የሆነ ሐዲስ አለ አይደል? የሆነ ዱዓ አለ አይደል? ሁሌ የምናደርገው اللهم اني اسالك العفاف والغنى አይደለም የምንለው? العفاف والغنى العفة የሚባለው ነገር መብቃቃት የሚባለው ነገር ምን አይነት መብቃቃት ነው? ከሆነ ነገር ራስህን በቅተህ ስተው ያ ነገር ከሐላል ነው እንደምትብቃቃው ሲባል ከሐራም ነው እንደምትብቃቃው ሲባል ላ ሐላልንም ይጨምራል አሉ። ሐላል ሆኖ እንኳን ያ ነገር ግን ካንተ ሐቅ በላይ ሲሆን ያንተ ሐቅ አይደለም የሌላ ሰው ሐቅ ነው፣ ግን ያ ባለ ሐቁ ላንተ መስጠት ፈለገ ብትወስደው እኮ ችግር የለበትም እኮ። ወላኪን አንተ የራስህን ሐቅ ብቻና ብቻ ስለምትፈልግ ሐቄ ይቺናት ብለህ የራስህ ብቻ ላይ ሙጭጭ አልክ። ዒፋህ ማለት ይሄ ነው። ወንድማችንን አላህ ስራውን ይቀበለው። ቢቀበለው ወንጀል አልነበረም። ባይ ዘ ወይ 50 ሪያሉን ቢቀበለው ምንም ችግር አልነበረው። ወላኪን ዒፋው ነው የሚያሳይ ምን ያህል እንደተብቃቃ خلاص አላህ የሰጠኝ በቂዬ ነው ብሎ እየኖረ እንደሆነ የሚያሳይ ነገር ነው። አላህ Subhanahu Wa Ta'ala ዱንያውን አኺራውን ለወንድማችን ያሳምርለት፣ ኻቲማውን ያማር አላህ ያድርግለት፣ የሪዝቁን በር አላህ ይክፈትለት። በሚሊዮን አይደለም በቢሊዮን ያስቆጥረው። በአኺራም ደግሞ ሲሄድ የነበረውና የኖረው ንብረት በአጠቃላይ የሚመሰክሩለት መልካም ባሪያ አላህ ያድርገው ብለናል። سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. በኖርማል ጊዜ የምንናገረው ንግግራችን እናስተካክል። ድንገት ካፋችን የሚወጡ ነገሮች የተስተካከሉ ይሆናሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።